ወይ ከሴት ጋር ተኛው ማለት ሌላ ነገር አደረኩ ማለት ነው? ሲጀመር ይበለኝ እኔ ራሴ ነኝ የሰጠሁት። ምን ማለት ነው እንደዚህ አይነት ነገር? ሲደበድበኝ ዝም አልኩት። እንደዛ ሲያንቋሽሻኝ ሲሰድበኝ ዝም አልኩት። አሁን ጭራሽ ከሴት ጋር ደግሞ እህቴ ናት ይለኛል። አልጋ ላይ ተጋድሞ እያገኘሁት። መጀመሪያም አልሰማም አልሽኝ እንጂ እኔ እጅ ከፍንጅ ይዤዋለሁ እኮ። አንቺማ ነግረሽኝ ነበር። የኔ ጥፋት ነው። ሲጀመር አሁን እንገናኝ ብሎኛል። አገኘውና ልኩን ነግሬ ሁለተኛ አጠገቤ እንዳይደርስ ነግሬ ነው የምንለያየው። ሲጀመር እኮ እሱ ታይፕሽም አይደለም። እንዴት ብለሽ ከሱ ጋር እንደገጠምሽ ነው እኮ እኔ ግራ የሚገባኝ። ስንት ወንድ እየፈለገሽ ከሱ ጋር። እኔማ ይለወጣል ብዬ ነው። እንኳንም ቀረብሽ አትመጥኙ ድንጋይ። A few moments later. የኔ ፍቅር የሰው ወሬ በጭራሽ መስማት የለብሽም። በተለይ የዛችን መሽቁቅ ጓደኛሽ። እሷ እኮ ስለምትቀናብሽ ነው እንደዚህ ስለኔ መጥፎ ነገር የምታወራሽ። እንዴት እንደዚህ አይነት ነገር ስትነግርሽ ዝም ብለሽ ትሰሚያታለሽ? ወይ ከሴት ጋር ተኛው ማለት ሌላ ነገር አደረኩ ማለት ነው? አረ በፍጹም እኮ አየሽ፣ አንቺና እኔ አንድ ላይ እንድንሆን አትፈልግም። ለምን? ስለምትቀናብሽ። ክፉ ናት እሷ። በእናት እሷ አግብታ እኔ ቁሜ እንድቀር ነው አይደለ? ልኳን ነግሬ ከህይወቴ ነው ማስወጣት። ስታስጠላ። በቃ እሷንም ከህይወታችን እናስወጣታለን እኮ። ልጁዬ ከጨረሳችሁ እንሄድ። ራስሽ ሂጂ። አዎ ሂጂ። ሲጀመር ትንሽ እንዲያጣላሽን እኔ እና እሱ እንዋደዳለን። እሺ ሆን ብለሽ እኔ ቁሜ እንድቀር ነው አይደል እንደዚህ ያደረግሽው? እኔ የሚያጠላሽ ይበለኝ።